ለእናንተ ይሆን በዓለም ዙሪያ ያላችሁ የሰው ልጆች በሙሉ የእጁ ፍጥረት የሆናችሁ በያላችሁበት በዓለም ዳርቻ ሁሉ ይህንን ድምፅ የምትሰሙ ሁላችሁም የክርስቶስ ሰላምና ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። በበጎነቱና በቸርነቱ ደግሞ እንደገና በህይወት ያኖረን እንደገና እድል የሰጠን እንደገና ደግሞ ከምንም በላይ ደግሞ የከበረውን ሕያው የሆነውን የሚሰራውን የሚያጽናናውን ደግሞ ቅዱስ ቃሉን ደግሞ እንድንማማርና ቃሉን እንድንሰማ ደግሞ ለእኔና ለእናንተ እድል የሰጠን እግዚአብሔር ይባረክ። በዚህ ዘመን ወገኖቼ በጣም ከብዙዎች ጥቂቶች ናቸው እድለኞች የእግዚአብሔርን ቃል መስማት የሚችሉት ከእግዚአብሔር ቃል ጋር መጣመር የሚችሉት። ምክንያቱም እግዚአብሔር ሰዎችን ሊፈውስ፣ ሰዎችን ሊያጽናና፣ ሰዎችን ሊታደግ ከየትኛውም ጊዜ በላይ በተለያየ ሁኔታ በአንድም በሌላ ቃሉን እየላከ ነው ሊፈውስ ማለት ነው። በዚያው መጠን ደግሞ ዓለም ሁኔታ ነገሮች ደግሞ ሰዎችን እጅግ በጣም ይህ ሶሻል ሚዲያ በተለይ በጣም ሰዎችን ቢዚ ያደረጋቸው ነው። አያችሁ። ስለዚህ ብዙዎች ተጠምደዋል። ፍሬ አልባ በሆነ ስፍራ፣ በማይታነጹበት ስፍራ፣ በማይጠቀሙበት ስፍራ፣ በማይጽናኑበት ስፍራ፣ ዝም ብለው ባልባሌ ስፍራ ላይ በመቆየት ጊዜያቸውን በማባከን ተጠምደዋል። ወገኖች በእንደዚህ አይነት ቦታ ላይ ስንቆይ ምናልባት እዛ ቦታ ላይ ትንሽ ሳቅ፣ ደስታ ሊኖር ይችላል። ከዛ በኋላ ግን ሰላም፣ ደስታ አይሰማንም። ግን ከእግዚአብሔር ቃል ጋር ከእግዚአብሔር ጋር ስናሳልፍ ግን ያንን ቃል እያሰላሰልን ውስጣችን ሰላም፣ ደስታ ይሰማናል። ስለዚህ እድለኞች ናቸው። ዛሬ ይህንን ቃል የምትሰሙ እድለኞች ናቸው። እግዚአብሔር ስለረዳችሁ ነው። እኔም ቃሉን ልናገር እዚህ ጋር የመጣሁት እግዚአብሔር ስለረዳኝ ነው። እኔም ከእናንተ ጋር ሰሚ ነኝ። አስተማሪው ደግሞ ቸር መንፈስ ቅዱስ ነው። ምክንያቱም የእግዚአብሔር ቃል ሲናገር ያስተምራቸው ዘንድ ቸር መንፈስን ሰጣቸው ይላል። አስተማሪው መንፈስ ቅዱስ ነው እና ሁላችንም ያስተምረናል። እኔ የሚገርማችሁ የራሴ ቮይስ ያደረግኩትን ድምፅ መልሼ እሰማዋለሁ። መልሼ ስሰማ ራሴን ይባርከኛል። ምናልባት ደግሞ ከንግግሬ የተሳሳትኩት ነገርም ካለ ራሴን ለማረምም ራሴን ቼክ ማድረግ ስለምፈልግ እሰማዋለሁ ራሴ ማለት ነው። እና ሰምቼ እንደ አዲስ በቃ እባረክበታለሁ። ስለዚህ የእግዚአብሔርን ቃል እንደ እግዚአብሔር ቃል አክብረ ነው ፈርተ ነው ወገኖች ከሰማን ሁልጊዜ የእግዚአብሔር ቃል ይባርከናል፣ ያጽናናናል፣ ይፈውሰናል። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው ኢሳይያስ 58 ላይ ባለው ቃል እየተማማርን ነበረ። ከ1 እስከ 3 ነበር ባለፈው ያየነው ማለት ነው። እውነተኛ ጾም በሚል ማለት ነው። ዛሬ ደግሞ ከ4 ጀምሮ ያለውን እናያለን። በክርስቶስ ኢየሱስ ስም አነባለሁኝ። እንዲህ ይላል ኢሳይያስ 58 ከቁጥር 4። ባለፈው እንግዲህ ነግሬያችኋለሁ። እኔን የምትፈልጉ ትመስላላችሁ፣ ነገር ግን በጾማችሁ ቀን የልባችሁን ታደርጋላችሁ፣ ሰራተኞቻችሁን ትበዘብዛላችሁ፣ ዕለት ዕለት ግን ትፈልጉኛላችሁ፣ ግን መንገዴን አልጠበቃችሁ፣ ግን ደግሞ እውነተኛ ፍርድን ከኔ ትፈልጋላችሁ፣ እውነተኛ መልስን ከኔ ትፈልጋላችሁ እያለ የእግዚአብሔር ቃል ሲናገረን ነበረ። ቁጥር 4 ላይ ደግሞ እንዲህ ይላል፣ ጾማችሁ በጥልና በክርክር በግፍ ጡጫና በመደባደብ ይፈጸማል። ከእንግዲህ ዛሬ እንደምትጾሙት ጾማችሁ ድምፃችሁ ወደ ላይ እንደማይሰማም ተስፋ አታድርጉ። አይገርማችሁም? የእግዚአብሔር ቃል አያችሁ። እናንተ የምትጾሙት እየጾምን ነው እያላችሁ በጥል ነው የምትመላለሱት፣ በክርክር ነው የምትመላለሱት። ግን ምን ጾም ላይ ነን ትላለች፣ ጾመኛ ነን ትላላችሁ፣ ትከራከራላችሁ፣ ትጣላላችሁ፣ በግፍ ትመላለሳላችሁ። ግን ምን ትጾማላችሁ። ጡጫና መደባደብ ይፈጸማል፣ እስከ ድብድብ ትደርሳላችሁ። ድብድብ ማለት የግድያ አካላዊ ድብድብ ብቻ ሳይሆን በንግግር የሰዎችን ልብ በመስበር የሰዎችን አይምሮ በመንካት ወገኖች፣ የሰዎችን ስብዕና በማቋሸሽ ያ ከድብድብ አይተናነስም። አያችሁ። ግን ደግሞ ምን ጾመኛ ነን ትላላችሁ፣ ትጾማላችሁ አለ። ከዛስ ደግሞ ከእንግዲህ ዛሬ እንደምትጾሙት ጾማችሁ ድምፃችሁ ወደ ላይ እንደሚሰማም ተስፋ አታድርጉ። እንደዚህ እየሆናችሁ በእንደዚህ አይነት መንገድ እየተመላለሳችሁ እየጾምን ነው ብትሉ ጾማችሁ ወደ ሰማይ እንደማይሰማ፣ ጾማችሁ ተቀባይነት እንደሌለው እወቁ። ጾማችን ይታሰባል፣ ጾማችን ይሰማል፣ ድምፃችን ይሰማል፣ ጸሎታችን ይሰማል ብላችሁ ተስፋ አታድርጉ። እኔ የምፈልገው እንደዚህ አይነት ጾም እንድትጾሙ አይደለም፣ በእንደዚህ አይነት መንገድ እንድትሄዱ አይደለም። አያችሁ፣ የሚገርም እኮ ነው የእግዚአብሔር ቃል ወገኖቼ።
ስንቶቻችን በእንደዚህ አይነት ውስጥ ዝም ብለን ጾም ጸሎት እያለን ዝም ብለን ከእህል ከውሃ እየተከለከለ እየጾም ያለ ነው። ለምን? እሱ ካልሰማን እሱ ጾማችንን ካልተቀበለ ምን ያደርጋል? ረሃብ፣ የረሃብ አድማ ነው። ራሳችንን መጉዳት ነው ትርፉ ወገኖች። ግን እንደ እግዚአብሔር ቃል ግን ጾምን ደግሞ ከእግዚአብሔር መቀበል ያለብን ነገር ብንቀበል ለእኛ መልካም ነው። ስለዚህ ከንቱ ድካም እንዳንደክም ነው ዛሬ እግዚአብሔር የሚያስተምረው ወገኖቼ። ከዛ በኋላ ደግሞ ምን አለ? እንደሚሰማም ተስፋ አታድርጉ ካለ በኋላ እኔ የመረጥኩት ጾም እንዲህ አይነቱ ነውን? የጥያቄ ምልክት አያችሁ። እኔ የመረጥኩት ጾም እንዲህ አይነቱ ነውን ብሎ የጥያቄ ምልክት ካደረገ በኋላ ሰውስ ራሱን የሚያዋርደው በእንዲህ ያለው ቀን ብቻ ነውን? አያችሁ። ሰው ራሱን የሚያዋርደው ሰው ራሱን ዝቅ የሚያደርገው ከክፋት የሚርቀው በእንደዚህ አይነት ቀን ብቻ ነው? በጾም ቀን ብቻ ነው? ባለፈው ተምረናል። ከክፋት ከክፉ የምንርቀው በጾም ጊዜ ብቻ ነው በሚል ርዕስ አያችሁ። እግዚአብሔር ምን እንደምን በዚህ ጊዜ ብቻ ነው ራሳችሁን የምታዋርዱት። ከዛስ ደግሞ እንደ ደናግል ራስን ዝቅ ማድረግ ነውን? ወይስ ማቅ ለብሶ በአመድ ላይ መንከባለል ነውን? ጥያቄ ምልክት። ታዲያ ጾም ብለህ የምትጠራው ይህንን ነውን? አያችሁ። ጾም ብለህ የምትጠራው ጾም ብለህ የምታወራው ይህንን ጾም ነው? እንደ ልብህ እየተጓዝክ የልብህን ፍቃድ እያደረግክ ሰራተኞችን እየበደልክ እየተደባደብክ በክርክር በጸብ እየተመላለስክ ጾም ነው የምትለው ይሄንን ነው ወይ? ይሄንን ጾም እኔ አልቀበለውም፣ እኔ አልሰማውም። ከዛስ በኋላ እግዚአብሔርስ የሚቀበለው እንዲህ ያለውን ቀን ነውን? አያችሁ፣ እግዚአብሔርስ የሚቀበለው እንዲህ አይነቱን ቀን ነውን? እንግዲህ እኔ የመረጥኩት ጾም ይላል። ሃሌሉያ! ልብ በሉ ወገኖቼ። እንግዲህ እኔ የመረጥኩት ጾም አለ የጭቆናን ሰንሰለት እንድትበጥሱ፣ በጾም በጸሎት ውስጥ ሆናችሁ የተጨቆኑትን እንድታስቡ፣ ለተጨቆኑት እንድትጸልዩ፣ ለተጨቆኑት እውነተኛ ፍርድን እንድትፈርዱ። አያችሁ፣ የተጨቆኑት ማለት በግፍ የሚሰቃዩ በግፍ ለነሱ እንድትቆሙላቸው፣ እንድትከራከሩላቸው፣ ለነሱ እንድትጸልዩላቸው በጾማችሁ ሰዓት እኔ የመረጥኩት ጾም ይሄንን ነው አለ። ከዛስ ደግሞ የቀንበርን ገመድ እንድትበጥሱ፣ ቀንበር ያለባቸው በተለያየ ቀንበር ችግር ውስጥ መከራ ውስጥ የነሱን ቀንበር እንድትሰብሩ፣ ከዛስ የተጨነቁትን ነፃ እንድታወጡ፣ በጾማችሁ ሰዓት በጭንቅ ውስጥ ያሉትን ምናልባት በተለያየ ጭንቅ ውስጥ በጸሎት ሊሆን ይችላል፣ በገንዘባችን ሊሆን ይችላል፣ በምክራችን ሊሆን ይችላል። ያንን ሰው ከዛ ካለበት ከጭንቁ ልናወጣው የምንችለው ወይ በገንዘብ ተቸግሮ ርቦት ከሆነ ተጨንቆ ከሆነ ብር ነው የምንሰጠው ወገኖች፣ ገንዘብ፣ ምግብ፣ ልብስ በመስጠት ወይ ደግሞ ምክር ከሆነ በምክር ወይ ደግሞ በጸሎት ከሆነ ለዛ ሰው ጸልየለት ያንን ሰው ከዛ ጭንቅ ማውጣት አለብን። ይሄ ነው እውነተኛ ጾም እኔ የምፈልገው አለ እግዚአብሔር። አያችሁ፣ ደግሞ ቀንበር ሁሉ እንድትሰብሩ አይደለምን? ምግብን ለተራበ እንድታካፍለው፣ ተንከራታችሁን ድሃ ወደ ቤት እንድታስገባው። አያችሁ፣ ምግብን ለተራበ እንድታካፍለው፣ በዚህ በጾም ሰዓት ያለህን ነገር ለተራበ እንድትሰጠው እንድታካፍለው። ከዛስ ደግሞ ድሃውን ደግሞ ወደ ቤት እንድታስገባ። ማን ነው ድሃውን ዛሬ ወደ ቤቱ የሚያስገባ ወደ ቤቱ የሚጋብዝ? ማን ነው ለድሃው ዛሬ ግድ የሚለው በጾም ላይ ሆኖ ወገኖቼ? አያችሁ፣ ይሄ ነው እኔ የምፈልገው ጾም አለ። ዛሬ ድሃን እንርዳ የተራበን ብንል አጠገባችን ብዙዎች አሉ ወገኖቼ። በጾም ሰዓት ይሄን እያደረግን ነው ወይ? በጾም ሰዓት እኛ በምንጾምበት ሰዓት ስንቶችን ከጭንቀት አውጥተናቸዋል? ለስንቶቹ ቀንበራቸው የከበዳቸውን አቅልለንላቸዋል ወገኖቼ። ይሄ ነው እኔ የምፈልገው ጾም አለ እግዚአብሔር። ከዛስ በኋላ ደግሞ የተራቆተውን ስታይ እንድታለብሰው፣ የስጋ ዘመድህን ፊት እንዳትነሳው። አያችሁ፣ የተራቆተውን ስታይ እንድታለብሰው። ክብር ለእግዚአብሔር። ይሄንን የ40 ቀን ጾም ጸሎት እየጾማችሁ ያላችሁ ከፓስተር ያሬድ ጋር ታውቃላችሁ። ሁልጊዜ በየአመቱ ከ40 ቀን ጾም ጸሎት በኋላ እንግዲህ ለተቸገሩ ሰዎች ልብስ፣ ምግብ ምናምን ሁሌ እናደርጋለን። ጾምን ይሄን ካላደረግን እግዚአብሔር ጾማችን አይቀበለውም ማለት ነው። በቃ እግዚአብሔር የሚፈልገው ጾም እንዲህ አይነቱን ጾም ነው ወገኖቼ። አያችሁ፣ በአቅማችሁ ማለት ነው። ስለዚህ የተራቆተውን ስታይ እንድታለብሰው፣ የስጋ ዘመድን ፊት እንዳትነሳው። አይደለምን? ብዙዎቻችን እኮ የስጋ ዘመዶችን ፊት እንነሳለን ወገኖቼ። ከኛ የሆነ ነገር በተለይ ፈልገው ይመጡ ከሆነ ፊት እንነሳቸዋለን፣ እንዲርቁን እንዲሸሹ እናደርጋቸዋለን። ያ ጾም ተቀባይነት የለውም። ይሄ ከሆነ
ብርሃንህ እንደ ንጋት ጮራ። አያችሁ፣ ይሄኛውን ርዕስ በሚቀጥለው እናያለን። ዛሬ ደግሞ የተማማርነው ከ4 እስከ 7 ያለውን ነው። በሚቀጥለው ደግሞ እስከ 8 እንማር። ስለዚህ አያችሁ እግዚአብሔር የማይቀበለው ጾምና የሚቀበለውን ጾም እግዚአብሔር እዚህ ጋር በግልጽ አስቀምጦናል። ስለዚህ እናንተ ከየትኛው ጾም ጸሎት ናችሁ ያላችሁ? እስቲ ራሳችንን ሁላችን እንድንፈትሽ ይሁን በዚህ ቃል መሰረት ቃሉ ምክንያቱም ራሳችን እንድንፈትሽ ስለሚያደርገን። ስለሰማችሁን ተባረኩ። ቪዲዮን እስከ መጨረሻው ስሙ። ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ተባረኩ፣ ተከናወኑ።